በዚህች ወጣት ሴት ልጅ ማለትም በቀነኒ አዱኛ ሞት ካዘኑ ሰዎች መሃል አንደኛው እኔ ነኝ። ምክንያቱም ገና ወጣት ስለነበረችና በጣም ብዙ ነገሮችን ከሷ ስለምንጠብቅ እንደዚህ አይነት ወጣት የሆኑ ሰዎችና ሞታቸው ደግሞ በድንገተኛ የሆነ ሰዎች በጣም አዘናቸው እጅግ በጣም ከባድ ነው። እናም በመጀመሪያ በዙሪያው ላላችሁ ቤተሰቦቿ እንዲሁም ለምትወዷት ሰዎች እንግዲህ መጽናናትን እመኛለሁ። የሷን ነፍስ እንግዲህ በአጸደ ገነት ያኑርልን ማለት ፈልጋለሁ። ነገር ግን በተለያዩ ሶሻል ሚዲያዎች እየተመላለሰ ያለ አንድ ነገር አለ። ይህም ራሷን ከማጥፋቷ ወይም እንደዚህ አይነት አደጋ ከመፈጠሩ በፊት ማለትም ከ4 ሰዓትና ከ5 ሰዓት በፊት ቪዲዮ ሰርታ ፖስት አድርጋ ነበረ ብለው ብዙ ሰዎች እየተነጋገሩበት ይገኛል። እዚህ ሐሳብ ላይ ፕሮፋይሏ ላይም ገብቼ እንግዲህ ይሄንን ቪዲዮ ለመመልከት ሞክሬ ነበር። አዎ ልክ ነው። ይሄ ነገር ከመፈጠሩ ከሰዓታት በፊት እንግዲህ ቪዲዮ ፖስት አድርጋ ነበር። ይሄን ቪዲዮ እንግዲህ ፎቶ ይሄንን ይመስላል እንደምትመለከቱት። እንግዲህ ዛሬ ስክሪንሻት ስላደረኩት ከ2 ቀን በፊት ነው የሚለው ነገር ግን ይሄ ነገር ከመፈጠሩ ከሰዓታት በፊት ነው ይሄን ፖስት የተደረገው። ፖስት ያደረገችውም እንግዲህ እየጨፈረች ሲሆን በአንዱ ዓለም ዘፈን ነው እየጨፈረች የነበረችው በዚህ ቪዲዮ ላይ ማለት ነው። ነገር ግን አንድ ወር ከምናምን ወደ ኋላ ተመልሰን ስንመለከተው እንደዚህ አይነት ቪዲዮ እናገኛለን። ቆይ ላሳያችሁ። ሁለተኛው ደግሞ ይሄኛው ቪዲዮ ነው እንግዲህ ስክሪንሻት አድርጌው ነበር። እንደምትመለከቱት እንግዲህ በአንደኛው ወር ነው የተቀረጸው ማለትም የዛሬ 2 ወር ማለት ነው። እንደምትመለከቱት የለበሰችውም ልብስም ሆነ ጥፍሯን የተቀባችው ቀለም አንድ አይነት ነው። እና ምን ለማለት ፈልጌ ነው እውነት ነው ይህ ቪዲዮ ፖስት የተደረገው እሷ ህይወቷ ከማለፉ ከሰዓታት በፊት ነው። ነገር ግን ይህ ቪዲዮ የተቀረጸው ከ2 ወር በፊት ነው ማለት ነው። እናም ይህ ቪዲዮ ማለትም መጨረሻ ላይ ፖስት የተደረገው ቪዲዮ በጊዜው የነበራትን የማይንድ ሴት ወይም ደስታ ወይም ሀዘን የሚያሳይ ነገር አይደለም። ምክንያቱም የተቀረጸው ከ2 ወር በፊት ስለሆነ ማለት ነው። አሁንም እንግዲህ ለቤተሰቦቿም ለባለቤቷም እንዲሁም በዙሪያ ያላችሁ ሰዎች ለምታቋትም ለምታደንቋትም ሰዎች መጽናናትን እመኛለሁ። ነፍሷን በአጸደ ገነት ያኑርልን። አዳዲስ ነገሮች ካሉ አሁንም መለሳለሁ። መልካም ቀን።